ጤና ይስጥልኝ። አውደ መረጃ ነው። ሰበር አሁን የደረሰን እጅግ አስደሳችና በተቃራኒው ደግሞ ልብ ሰባሪ መረጃዎች አሉን። የጥንታዊው አልነጃሺ መስጂድ በዩኔስኮ ጊዜያዊ መዝገብ ላይ መስፈሩ ምን አንድምታ አለው? በሌላ በኩል ደግሞ ከ800,000 በላይ ተከታዮች ያሏት ዝነኛዋ የቲክቶክ ኮከብ ቦኒ ራሷን እንድታጠፋ ያስገደዳት የካሜራ በስተጀርባ ሚስጥር ምንድነው? ዛሬ የኔ የእረፍት ቀን ነው ስትል ያጋራቻቸው የመጨረሻ ቪዲዮዎችና በማህበራዊ ሚዲያ ስር እየታዩ ያሉ አስፈሪ አስተያየቶች ዓለምን ጉድ አሰኝተዋል። ዝርዝሩን አሁን እናያለን። መረጃዎቹ ለሌሎች እንዲደርስ አሁኑኑ ቪዲዮውን ላይክ በማድረግ ጀምሩ። የታሪክና የፍትህ ተምሳሌት የሆነው ጥንታዊው የአልነጃሺ መስጂድ በዩኔስኮ የዓለም ቅርሶች ጊዜያዊ መዝገብ ላይ መስፈሩን የትግራይ ባህልና ቱሪዝም ቢሮ አብስሯል። በ615 ዓመተ ምህረት የመጀመሪያው ሂጅራ የተካሄደበት ይህ ቅዱስ ስፍራ ምዝገባው ዘላቂ እንዲሆን የኢትዮጵያ የቅርስ ጥበቃ ባለስልጣን እገዛ እንደሚሻ ተገልጿል። ቢሮ በተጨማሪም እንደ አሸንዳ፣ የደብረ ዳሞ ገዳም እና የአድዋ ድል ያሉ ታላላቅ ቅርሶችን ለማስመዝገብ በቅንጅት እየሰራ መሆኑን ገልጿል። በትግራይ ጦርነት ጥቃት ደርሶበት የነበረው አልነጃሺ ዛሬ ለቱሪስቶች ክፍት ሆኖ የሰላም አምባነቱን እያሳየ ይገኛል። ወደ ቀጣይ ደግሞ አሳዛኝ መረጃ እንለፍ። በቲክቶክ ገጿ የምትታወቀው ወጣቷ ቦኒ ራሷን ከማጥፋቷ በፊት ያጋራቻቸው 2 ቪዲዮዎች መላውን ሕዝብ አስደንግጠዋል። በዚች ምድር ላይ ለሰው ረፍት የሚሰጠው ነገር ሞት ብቻ ነው ስትል በለቅሶ ተውጣ የተናገረችው ንግግር ከካሜራ ጀርባ ያለውን የተደበቀ ስቃይ የሚያሳይ ነው። ቦኒ የመጨረሻውን ውሳኔ ስትወስን በእጇ ቀይ ገመድ ይዛ የታየች ሲሆን ኑሮ በቅቶኛል፣ ለእኔ ረፍት የሚሰጠኝ ስራ ወይ ትዳር ሳይሆን ሞት ነው በማለት ተሰናብታለች። የሞቷ ምክንያት በማህበራዊ ሚዲያ የቃላት ጥቃት ይሁን ወይም የግል ህይወት ችግር እስካሁን ከቤተሰቦቿ በይፋ የተረጋገጠ ነገር የለም። ተመልካቾቻችን እጅግ የሚያሳስበው ደግሞ ከቦኒ ሞት በኋላ በቪዲዮዎቿ ስር የሚሰጡ አስተያየቶች ናቸው። እኔም ቀን እየጠበቅኩ ነው እና እንዳንቺ የውሳኔ ሰው ያድርገኝ የሚሉ አስተያየቶች የነገውን ትውልድ አደጋ ላይ የሚጥሉ ናቸው። ራስን ማጥፋት እንደ ብቸኛ እረፍት ተደርጎ መታሰቡ የማህበራዊ ሚዲያ አጠቃቀማችንና አጠገባችን ያሉ ሰዎችን ስሜት የመረዳት አቅማችንን ቆም ብለን እንድንመረምር ይጠይቃል። የአልነጃሺ በዩኔስኮ መመዝገብ ለሀገራችን ትልቅ ኩራት ሲሆን የቦኒ ህይወት ማለፍ ደግሞ ትልቅ ትምህርት ሊሆነን ይገባል። ማንኛውም ችግር ከሞት በመለስ መፍትሄ አለው። አጠገባችን ያሉ ሰዎች ስሜት እንረዳ፣ እናግዝና ተስፋ እንሁን። ተመልካቾቻችን የቦኒ ሞትና በማህበራዊ ሚዲያ የሚታዩ ግብረ መልሶች ምን ያሳስባችኋል? የአልነጃሺስ ምዝገባ ለቱሪዝሙ ምን ይጠቅማል? አሁኑኑ ኮሜንት ላይ ሐሳባችሁን አስፍሩልኝ። ቪዲዮውን ላይክ ያላደረጋችሁ አሁኑኑ ላይክ አድርጉ። አውደ መረጃን ሰብስክራይብ በማድረግ የፈጣንና ያልተሰሙ መረጃዎች ተጠቃሚ ይሁኑ። በሌላ ሰበር መረጃ እስከምንገናኝ ሰላም ቆዩን።